ሰላም እንደምን አላችሁ ዶክተር ሙሴ ነኝ። ዛሬ ይህ የምታዩት የፍየሎች ማደለቢያ ፋርም ነው። እዚህ ፋርም ውስጥ እንደምታዩቸው የዝርያቸው በብዛት የቦረና የሆኑ ፍየሎች ይታያሉ። እንግዲህ ብዙ ሰዎች በተደጋጋሚ የምጠይቁኝ ጥያቄ ከፍየል ማርባት እና ከፍየል ማደለብ የቱን እንስራ ትሉኛላችሁ እና ሁለቱም የራሳቸው የሆነ እንትን አላቸው ሂደት አላቸው እና ለምሳሌ ማድለብ መስራት የምትፈልጉ ሰዎች አነስተኛ ቦታ ኖራችሁ ከተማ አካባቢ ያላችሁና ለምሳሌ ፍየሉ 3 ወር የሚቆይ ከሆነ የዛን የ3 ወር የአንዱን ፍየል ፍጆታ ምግቡን አሟልታችሁ ማቅረብ ይጠበቅባችኋል ማለት ነው። ቢዝነስ ታይፑም ሾርት ተርም ነው። ያ ማለት አሁን ላይ ኢንቨስት ያደረጋችሁትን ገንዘብ ከ3 ወር በኋላ አተረፋችሁም ከሰራችሁም ከ3 ወር በኋላ መልሳችሁ ብሩን ማግኘት ትችላላችሁ። ከዛ ወይ ስራውን ትቀጥላላችሁ ወይ ታቆማላችሁ። እርባታ ሲሆን ግን ትንሽ ይለያል። ምንድነው? ለምሳሌ 50 ፍየሎችን ወላድ ሴት ፍየሎችን 50 ብትገዙ እነዛ ወላድ ሴት ፍየሎች በአመት ውስጥ 2 ይወልዳሉ ብላችሁ ብታስቡ እንኳን በመጀመሪያው ዙር እንኳን 2 የሚወልዱ ከሆነ 100 ፍየል ተወለደ ማለት ነው። እና ያ ከዛ ውስጥ ከ20 እስከ 30 ሞተ ብንል ከ70 እስከ 80 ፍየል ያድጋል ማለት ነው የመጀመሪያ ዙር ላይ። ስለዚህ በአመቱ ደብል ይሆናል። 100 ምናምን ፍየል 160 አካባቢ ወይ ደግሞ 140 ፍየል የተወለደ ብቻ ይኖራቸዋል ማለት ነው። ከመጀመሪያዎቹ ጋር አስቡት ቁጥሩ። ስለዚህ ምን ይፈልጋል? ከፍተኛ የሆነ የምግብ አክሰስ ወይም አቅርቦት ይጠይቃል ማለት ነው። ያ የምግብ አቅርቦት ወይም ያን ምግብ የምታሟሉት ደግሞ በብዛት እንደዚህ ቁጥቋጦዎች ያሉበት የተፈጥሮ አንዳንድ ግብአቶች የሚኖሩበት ቦታ ላይ ቢሆን እርባታው ለምሳሌ ወደ ገጠር አካባቢ ወጣ ብሎ ያለ ቦታ ላይ ቢሆን ቢያንስ የተወሰነውን የምግብ ፍጆታቸውን 50%ቱን እንኳን ከዛ ከቨር አድርጋችሁ የተወሰነ ብቻ ለሰውነታቸው የሚሆን ነገር ደግሞ ልገዙላቸው ትችላላችሁ እንጂ እርባታ ሲሆን ሙሉ ለሙሉ ምግቡን መግዛቱ ትንሽ ሊከብድ ይችላል። በዛ ላይ ቢዝነሱ ከ2 ዓመት ከ3 ዓመት በኋላ ነው መልሳችሁ የምታገኙት ሳንቲሙን እና ይሄ ነው ልዩነቱ። ቴንኪው